ሰላም ጤና ይስጥልን። ሰበር መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩም። የአርሚ 7 ተዋጊዎች ታድሶ ውዝግብ ፈጥሯል። መንግስት በሱዳን ድንበር አካባቢ የነበሩ ከ500 በላይ የአርሚ 7 የህወሓት የቀድሞ ተዋጊዎች በአዋሽ አርባ ማዕከል የታድሶ ስልጠና መጀመራቸውን አስታውቋል። በመተከል ዞን በመንግስት ጸጥታ ኃይሎች ተፈጸመ በተባለ ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎችም ገልጸዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ስር ከሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻዎች ነዋሪዎችና ከቤታቸው እያፈናቀሉ መኖሪያ ቤታቸውንና ንብረታቸውን እያቃጠሉ እንደሚገኙ ነዋሪዎች ለአዲስ ስታንዳርድ ተናግሯል። ጌታቸው ረዳ ክሴን አንስቻለሁ ሲሉ ተናግረዋል። በወልቃይትና ራያ ምርጫ ላይ የተሰጠው የቦርዱ ውሳኔ ተፈጻሚ ይሆናል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ ትላንት ከሰዓት ቀጠሮ ይዞ ነበርም። ዝርዝሩንም ይዘናል። የትግራይ ጸጥታ ቢሮ ወቀሳ ጅብ በሚያውቁት አገር ሄዶ ቁርበት አንጥፉልኝ አለ ሲል የትግራይ ሰላምና ጸጥታ ቢሮ መልእክት አስተላልፏል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች በተከሰተ የመሬት ናዳ 35 ሰዎች ሲሞቱ 60 ሰዎች ደብዛ መጥፋቱን የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት አስታውቋል። በመሬት ናዳው ሕይወታቸውን ያጡ ሰዎች ቁጥር ከፍ ሲል እንደሚችልም ጽሕፈት ቤቱ ስጋቱን ገልጿል። ኢራን በጦርነቱ በደረሰባት ጉዳት የተነሳ በሆርሙዝ የባህር ዳርቻ በሚያልፉ መርከቦች ላይ ግብር ልትጥል እንደምትችል ተሰምቷል። ዝርዝር መረጃዎችንም እናስደምጣችኋለን። እስከ ፍጻሜው አብራችሁን ቆዩም። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም ፈጣን መረጃዎች እንዲደርሳችሁ። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁንና ሌተናል ጀነራል አጫሉ ሸለመ እርምጃው ለዘላቂ ሰላም ትልቅ ተስፋ መሆኑ ገልጸዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ሰላም የጸጥታ ቢሮ የሂደት የፕሪቶሪያው ስምምነት የጣሰና የትግራይ ተሃድሶ ኮሚሽን ቅርንጫፍ ሳያውቀው የተከናወነ ህገወጥ ተግባር ነው የሚል ጠንካራ ትችት አቅርቧል። ቢሮው መንግስት ታጣቂዎችን በተናጠል በማነጋገር ወደ ማዕከል ማስገባቱን የስልጣን እድሜ ለማራዘም የሚደረግ ጥረት ነው ሲል ከሷል። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ በማለትም የገዢው ብልጽግና ፓርቲ ስምንም ጠርቶታል። እንዲሁም በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ስር ከሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻዎች ነዋሪዎችን ከቤታቸው እያፈናቀሉ መኖሪያ ቤታቸውና ንብረታቸውን እያቃጠሉ እንደሚገኙ ነዋሪዎች ለአዲስ መረጃም ተናግሯል። ስማቸው እንዳይጠቀስ የፈለጉ የድባጤ ወረዳ በአጨቲ ቀበሌ ነዋሪ ለአዲስ ስታንዳርድ እንደተናገሩት ከአንድ ወር በፊት የመንግስት ባለስልጣናት ከመንግስት ሸኔ ብሎ ከሚጠራው የኦሮሞ ነጻነት ሰራዊት ላይ እርምጃ ለመውሰድ ስለምንፈልግ ሁሉም ነዋሪ ቦታውን ለቆ ይውጣ በሚል ትዕዛዝ ሰጥተዋል። አዲስ ስታንዳርድ ያነጋገራቸው የ6 ልጆች አባት የሆኑት ሌላ ተፈናቃይ ከቤት ንብረታቸው ከተፈናቀሉ 2 ወር እንደሆናቸው ጠቅሰው ያፈናቀሉን የቤኒሻንጉል ጉሙዝ ክልል ፖሊስና ከድባጤና ከቡላን የመጡ ሚሊሻዎች ናቸው ሲሉ ገልጸዋል። ነዋሪው በግዳጅ ከቤት ንብረታችን ተፈናቅለን ወደ ጊፖ ቀበሌ ከመጣን ከአንድ ወር ከ2 ሳምንቱ በላይ ሆኖናል። አሁን መኖሪያ ቤት የለንም፣ በዛፍ ጥላ ስር ነን ሲሉ ለአዲስ ስታንዳርድ ገልጸዋል። በዚህ ምክንያት ነፍሰ ጡር ሴቶች፣ ህጻናትና አረጋውያን ለተለያዩ ህመሞችና ችግሮች ተጋልጧል ብሏል። በመቀጠልም በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከ2 ሳምንት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛ ፍርድ ቤት የቦርዱን ውሳኔ በጊዜያዊነት አግዶ መቀየቱ ይታወሳል። በትናንትናው ዕለት ከሰዓት በኋላ 8 ተኩል በነበረው የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮች በችሎቱ ተገኝተዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ለፍርድ ቤቱ ያቀረቡትን ክስ በገዛ ፈቃዳቸው ማንሳታቸውን አሳውቋል። በመሰረቱ የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበር ሲገለጽ የቆየ ሲሆን አቶ ጌታቸው ረዳም ያቀረቡት ክስ እንደማያስኬድ በማመን ዛሬ ሀሳባቸውን በመቀየር ክሳቸውን አቋርጧል። በመሆኑም ክሳቸው በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚነት ይኖረዋል። አክሎም አቶ ጌታቸው ጉዳዩ በአስተዳደራዊ መንገድ እንዲታይ
እንዲታይላቸው ጥያቄ ማቅረባቸው ተገልጿልም። በሌላ በኩልም የመሬት ናዳው የተከሰተው በጋሞ ዞን ደጋማ አካባቢዎች ከትላንት ማክሰኞ መጋቢት 1 2018 በጣለ ከባድ ዝናብ ምክንያት እንደሆነ የዞኑ አስተዳደር ትላንት ምሽት በወጣው መግለጫ አስታውቆ ነበርም። የዞኑ አስተዳደር ዛሬ ባሰራጨው መረጃ በጎርፍና በመሬት ናዳ የሞቱ ሰዎች ቁጥር 35 መድረሱን አመላክቷልም። በዞኑ ስር የሚገኘው የጋጮ ባባ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ጠዋት በፌስቡክ ገጹ ባጋራው መረጃ ማዞ ዳይሳና ለካ በተባሉ ቀበሌዎች በደረሰ የመሬት ናዳ በአጠቃላይ የ96 ሰዎች ደብዛ መጥፋቱን ገልጿልም። የመሬት ናዳው ሰለባ የሆኑት መካከል የ33ቱ አስክሬን መገኘቱንም የገለጸው ጽህፈት ቤቱ የሟቾቹን አስክሬን የማፈላለግ ስራው መቀጠሉንም አስታውቋልም። የጋሞ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ መስፍን ማንቆ በወረዳ በኩል የተገለጸው የሟቾች ብዛት ለኢትዮጵያ ኢንሳይደር አረጋግጧልም። ከተለያዩ ወረዳዎች መረጃዎች ለጽህፈት ቤታቸው እየደረሱ መሆኑንም የተናገሩት ኃላፊው በጋጮ ባባ ወረዳ በኩል የተገለጸው የተጠቃለለ መረጃ እንዳልሆነ አስረድተዋልም። በስተመጨረሻም ጦርነቱ እየተባባሰ በሄደ ቁጥር ዩናይትድ ስቴትስ የኢራንን የነዳጅ ዘርፍ ኢላማ ማድረግ ትችል እንደሆነ ጥያቄዎች እየተነሱ ባሉበት በዚህ ወቅት በቴህራን ዩኒቨርሲቲ የዓለም ጥናት ፋኩልቲ የፖለቲካ ተንታኝ ፉአድ አዛዲ የኢራን ባለስልጣናት የግጭቱን ኢኮኖሚያዊ ወጪ መመለሱን በማረጋገጥ ላይ ያተኮሩ ናቸው ብሏልም። ከአልጀዚራ ጋር ባደረጉ ቆይታ አዛዲ እንደተናገሩት በኢራን ውስጥ በርካታ የነዳጅ መሰረተ ልማት ላይ የሚደርሰው ጥቃት የአሜሪካ ስትራቴጂ አካል ሊሆን ይችላል ብለው እንደሚሰጉ ገልጿልም። አዎ ሰዎች ስለዚህ ጉዳይ ይጨነቃሉ በማለት በኢራን የነዳጅ ኢንዱስትሪ ላይ ጥቃት ሊሰነዘር እንደሚችል አክለዋልም። የኢራን መሪዎች በጦርነቱ ወቅት ለደረሰው ጉዳት ተጠያቂዎች በመጨረሻ መክፈል አለባቸው ብለው ያምናሉ። የኢራን መንግስት ባለስልጣናት ሌላኛው ወገን በኢራን ላይ እያደረሰ ያለው ጉዳት እያንዳንዱ በመቶኛ የሚከፈለው መሆኑን ለማረጋገጥ የወሰኑ ይመስለኛል ሲሉ ተደምጧልም። የጦርነት ኪሳራን ለማካካስ ክልላዊ የመልሶ ግንባታ ፈንድ መፍጠርን ጨምሮ በኢራን ውስጥ እየተሰራጨ ያለው ሀሳቦችን ዘርዝሯልም። እኛ ክልል መልሶ ግንባታ ፈንድ ላይ እንሰራለን። የጉዳት የፈጠሩ ሰዎች በዚያ ፈንድ ኢራንን ደግሞ መገንባት አለባቸው ብሏልም። ሌላው የጠቀሱት ሀሳብ በሆርሙዝ ባህር ውስጥ የሚያልፍ መርከቦች ግብር መጣልን ያካትታልም። ፈጣን መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ እንድታደርጉ እንጠይቃለን። መልካም ጊዜ እንዲውላችሁም እንመኛለን።